አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተመልካቾቼ እስኪ ዛሬ ቀለል ያለች ለልጆች መክሰስ የምትሆን ኬክ በ3 እንቁላልና በአንድ ኩባያ ዱቄቱ እንደ እንትን እንጨምርም መቀነስ እንችላለን አድርገን እስኪ እንሰራ። አንድ ላይ ነው ልክ አድርጌ የምመታው ከእንትን ውጭ። ከዛ ስኳር የገበታ ቅቤ ስለምጨምር ዘይት ስኳር እኔ አልመጥንም፣ ብዙ ልኬት የለኝም። ለእንቁላሉ ሽታውን እንዲያጠፋልን በዚህ በክዳኑ አንድ አቸቶ እንጨምራለን። እንቁላሉና ስኳሩን በደንብ እንመታለን። እንቁላል ያበሻ እንቁላል ስለሆነ ማሻአላ ቢጫ በቃ ደስ የሚል ነው። እዚህ ያኛው ቢሆን ነው ነጭ ነገር ይሆናል። በደንብ ተመታ። ከዛ በኋላ ላክቼ እዚህ አስተካክዬ ያመጣሁት ዱቄት አለ። ከዛ ወተት በዚህ ሙሉ አይደለም ግማሽ ነው። ያው ከግማሽ ትንሽ የሚል ሌላ ወተት ቤኪንግ ፓውደሩን መጨረሻ ላይ ነው የማደርገው፣ ምክንያቱም እንትን ይነፍስበትና ያው ወይ እንትን መምቻው ማሽኗ ያላችሁ መጀመሪያ የምታደርጉት ችግር የለም። መምቻ ማሽኑ ግን እንደዚህ በእጅ በማንኪያ ምናምን ለምንመታው ይነፍስበታል፣ አየር ይገባበታል። ከዛ ለጥ ነው የሚል የሆነ ቂጣ ነገር ነው የሚሆነው። ብዙም እንትን የለም ደስ አይልም። አንዳንዴ እንደዚህ አሁን እንትን ነው በትንሽ እየበሉ ያው እንቁላል ተወዷል። እንግዲህ ምንም ማድረግ አይቻልም። ግን በሁለት እንቁላል በአንድ እንቁላል አድርጎ መስራት በትንሽ የመድረሻም በትንሽ እየቀነሰ እንትን ማለት ይቻላል። ነው በጣም ሆኖ ወጥ ስላለ በወልና ማስገባት እና ትንሽ ስለሆነ የፈለኩ በዚህ ድስት ስለማይ በዚህ ድስት ነው የማደርገው ማለት ነው። እንትን አልመጥንም፣ ቤኪንግ ፓውደር አልመጥንም፣ ብቻ አላበዛም ማለት አንደዚህ ምን ልኬ ነው አውቀዋለሁ። እናንተ ግን አንድ የሾርባ ማንኪያ ታረጉበት ይበቃል። እኔ እንትን ልኬቴ ስለማውቀው እንዲሁ ሳደርግ ስለማውቀው ብዙ ጊዜ በማንኪያ በናም እንትን አይደለም አልመጥነውም። ትንሽ ለእንትን ቤኪንግ ፓውደሩ እንትን መለበት ትንሽ አድርግና ከዛ አሁን ብዙ መምታት አያስፈልገውም። እንትኖች ከተቀላቀለ ቤኪንግ ፓውደሩ ከሊጡ ጋር በደንብ ከተቀላቀለ በቂ። ያኛው ግን ሊጡን እንቁላል ዱቄት ስኳር ምናምን ሌላውን ቅልቅል በደንብ መምታት። ዱቄቱ በደንብ ሲመታ አረብ ሀገር ያለው የእንትኑ የካርቶኗ ጃዟ ኬክ አለች አይደል? እንደዛ ነው በደንብ ከተመታ። ካልሆነ ብዙም እንትን ብዙ
ብዙም ላያረካ ይችላል። ኬክ ይሆናል በርግጥ ግን በቃ እንደዚህ ዚያራ ለመሄድ ሰው ቤት ምናምን ኬክ ቢባል አይ እንትን ዳቦ ድፎ ዳቦ ቢባል በተለይ ወደኛ ወደ ስልጤ እንትን ያስፈልገዋል፣ አይብ ያስፈልገዋል፣ የሆነ ነገር ተከታይ ያስፈልገዋል። ኬክ ከሆነ ግን በትንሽ ነገር እንትን ብሎ መሄድ ይቻላል። ድስታችንን የገበታ ቂቤ እንባል ሻኖ ነው የምንጠቀመው። የገበታ ቂቤ ስለማናገኝ እጄን ታጥቤያለሁና እንዲመቼ በደንብ ላቀባብ በእጄ አደርገዋለሁ እንዳይዝብኝ በደንብ አዳርሼ እንትን አላልኩት። ይሄ አዲስ ነው፣ ለዚህ ብቻ ነው ብዙ ጊዜ ብጠቀመው ሌላ ነገር ስለማልሰራበት ብዙ እንትን አላለ። ስለዚህ ያው ዱቄት ገልብጬ እዚህ ጋር ወደ እቃው ገለበጥኩት። ዱቄትና እንዳይዝብኝ ዱቄትና እንደነገርኳችሁ የገበታ ቂቤ ቀብቼው ነበረ። ኦቭኔን በ180 ዲግሪ መጀመሪያ ላይ ለኩሼው ነበረ። ቂቤውን ስመታ ግሏል። አስገባሁትና 20 ደቂቃ 25 ደቂቃ ምናልባት ከታች ትንሽ ራቅ አድርጌ ስላደረኩት ሽቦን 20 ደቂቃ ሊፈጅ ይችላል። ከላይ 5 ደቂቃ ምናምን በቂ ነው። ማሻአላ ቆንጆ ሆኖ ደርሶልኛል። አሪፍ ልጆቼ ደስ ብሏቸዋል። በትንሽ ነገር ነው ደስ የሚላቸው። ምንም ብዙ ነገር ሳይፈጅ አቤት ባለኝ ነገር እስኪ አሁን ደግሞ ያዘጋጀሁትና ቆንጆ ሰርቼላችኋለሁ። ኢንሻአላህ ይሄ የመጀመሪያዬ ነው። በተቻላችሁ መጠን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤቴን አሳድጉልኝ። መጨመር መቀነስ ያለብኝ ነገር ካለ ትምህርት ከእናንተ ወስዳለሁና ያው ጀማሪም እንደመሆኑ በጣም ብዙ ስህተት ሊኖር ይችላል። መቀነስ ያለብኝን ነገር ወይም ማስተካከል ያለብኝን ነገር ብትነግሩ የተሻለ ነገር ይዤ ለመምጣት ኢንሻአላህ ጥረት አደርጋለሁ፣ ሞክራለሁ። ሰብስክራይብ በማድረግ ቪዲዮን በማየት ሼር በማድረግ እንድትተባበሩኝ እጠይቃለሁ። እዚህ ጋር ቆንጆ ማሻአላ በቃ ፍርፍር ያለ አሪፍ ነው ደርሷል። ልጆቹ ጓጉተው ስለነበረ በትኩሱ ነው የቆረጥኩት። ቆርጬ ለነሱ ሻይ ሀሊብ አፍልቼ ሰጠኋቸው። በቃ ደስ ብሏቸው ነበር የበሉት። ሌላ ምግብ በተለይ እንቁላል ለማይበሉ ልጆች እንደዚህ በባዶ እንቁላል ሲሰጣቸው ለማይበሉ ልጆች እንደዚህ በተለያየ ነገር ላይ አካተን ብንሰጣቸው ይጠቅማቸዋል። ኢንሻአላህ የተሻለ ነገር የተሻለ ስራ ይዤላችሁ እመጣለሁ ብዬ አስባለሁ። እየተለማመድኩ ነው ማለት እንደዚህ ለካሜራ በጣም ፈሪ ነኝ። እዛ ላይ እንትን የለኝም ልምዱ የለኝም እና በጣም እፈራለሁና እንትን ብያለሁ። ኢንሻአላህ በተቻላችሁ መጠን ቤቴን አሳድጉልኝ አደራ እላለሁ። እኔም ወዳችሁ በጣም ነው የማከብራችሁ።